100% የተጠናቀቁ ጠዋት ገዝተው ከሰዓት የሚገቡበት የንግድ ሱቆችን በቦሌ ፍላሚንጎ ላይ ከነደንበኛው በ40% ቅድመ ክፍያ ብቻ እየተሸጡ ይገኛሉ። ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የዋይጂ ሆምስ ቤተሰቦች፣ ዋይጂ ሆምስ እንደሚታወቀው በከተማችን ላይ አፎርደብል እንዲሁም ደግሞ ሌክዠሪ የሆኑ የመኖሪያ አፓርትመንቶችን የንግድ ሱቆችን ወደ እናንተ በማቅረብ ይታወቃል። ዛሬ ደግሞ የምንገኘው በቦሌ ፍላሚንጎ ዓለም ገነት ሪል ስቴት ላይ ነው። እንደዚህ አይነት አዳዲስ የቤት መረጃዎች እንዲደርሳችሁ ይህንን ቻናል ሰብስክራይብ፣ ላይክ ማድረጎትን አይርሱ። አብራችሁን ቆዩ። እንደና መጣሽ ለዓለም ገነት ሪል ስቴት ነው። እንኳን ደህና ቆያችሁ። ሰላም ነሽ? ገብተን ደግሞ ያለውን ነገር በደንብ እናወራለን። ይቻላል። እስቲ ራስን ለተመልካቾቻችን አስተዋውቅልንና ስለ ዓለም ገነት አንዳንድ ነገር በለን። ዓለም ገነት ማን ነው የሚለው እንጃ። በጣም አሪፍ ሜላ። እንግዲህ እኔ ኪያ እባላለሁ የዓለም ገነት ሪል ስቴት ሴልስ ኮንሰልታንት ነኝ። ሶዳታ አሁን ላይ ያለንበት ቢልዲንግ ዓለም ገነት ሪል ስቴት የገነባው በጣም እጅግ ሌክዠሪ የሆነ አፓርትመንት ነው። ሶ ዓለም ገነት ማን ነው ላልሽኝ፣ ዓለም ገነት ከዚህ በፊት እንግዲህ በጣም የሚታወቅበት ትልቅ ካምፓኒ ያለው ዓለም ገነት ቆርቆሮ ፋብሪካ። እንግዲህ አዲስ አበባ ላይ ዓለም ገነት ቆርቆሮን ያልተጠቀመ ቤት ማግኘት በጣም ከባድ ነው ማለት ነው። ሶ ዓለም ገነት ሪል ስቴት ያንን ይሰራ ነበር ከዚህ በፊት። ስቲል የዓለም ገነት ቆርቆሮ ሁሉም እንደሚያውቀው ስራ ላይ ያለ ነው። ከዛ በተጨማሪ ኢምፖርት ኤክስፖርት ላይ በጣም እንሰራለን። ሶ ዳት አሁን የምታየውን ህንፃ ጨምሮ ብዙ ነገሮችን ሰርተናል። እንግዲህ ይሄ ህንፃ ኢቭን የተሰራው ከአሸዋና ከሲሚንቶ ውጪ ሙሉ ለሙሉ ኤክስፖርት እናደርጋቸው የራሳችን ኤክስፖርት ካምፓኒዎች የመጡ ማቴሪያሎችን በመጠቀም ስለዚህ አሁን ላይ ደግሞ እጅግ ቅንጡ የሚባል አፓርትመንትና ሱቆችን ለሽያጭ አውጥተናል ማለት ነው። እዚህ ደረጃ አድርሰናል ማለት ነው። ኦኬ፣ ይሄ ሪል ስቴት ወይም አፓርትመንት ከሌላው ሪል ስቴት ሌክዠሪ ያስባለው ነገር ምንድነው የሚለያሉትና? እንግዲህ ዓለም ገነት ሪል ስቴት በጣም በአጭር ጊዜ ውስጥ እንደምታየው ሪል ስቴት ገብተው አፓርትመንትና ሱቆችን ገምተን ተምሯል። አሁን ቢገዛ ከሰዓት ስራ መጀመር ይቻላል። ወይናት እሺ ኪያ፣ ያው እንደሚታወቀው አብዛኛውን ጊዜ ለሪል ስቴቶች ነው ለመኖሪያ ቤቶች ነው እንትን የሚኖረው ፓርኪንግ ኤሪያ። ለኮሜርሻል ውስጥ ከስተመር ሲመጣ እንዴት ነው መገበያየት የሚችለው? ፓርኪንግ ኤሪያ አለው ወይ? እሱን ነገር እስቲ። በጣም አሪፍ። ይሄ በጣም ትልቅ ጥያቄ ነው፣ ጥሩ ጥያቄ ነው። ከዛ አሁን አብዛኛው ያሉን ሱቆች ጥሩ ብራንድ ሊሸጥባቸው የሚችሉ ሱቆች ናቸው። እንዳ መኪና የሌለው ሰው በዚህ ሰዓት የከተማ ሰው ማግኘት ከባድ ነው። ሶ እነዛ ሲመጡ ለሱ ማመቻችተናል። 2 ቤዝመንቶች አሉ። ስለዚህ እነኛ ቤዝመንቶች ለኮሜርሻሎቹ ለፓርኪንግ ኤሪያ የሚያገለግሉ ናቸው። ለኮሜርሻሉ ብቻ? ለመኖሪያ ቤቶች? ለመኖሪያ ቤት በጣም ራሱን የቻለ ግዙፍ የሆነ ህንፃ እየገነባ ነው የሚገኘው ለሱ ብቻውን የሚሆን። ስለዚህ እሱ ለሬዚደንሻሎቹ ለብቻ ነው የፓርኪንግ ኤሪያቸው የሚሆነው። እዚህ ግን ቤዝመንቱ ብቻውን እንግዲህ እንደነገርኩሽ 3600 ካሬ ላይ ያረፈ ህንፃ ነው። እዚህ 3600 ስፋት ያለው ቤዝመንት አለ። ስለዚህ እዛ ቤዝመንት ላይ ፓርኪንጋቸውን ማድረግ ይችላሉ። ኦኬ፣ ሶ እሺ፣ የካሬዎች አማራጮችን ብትነግረን በዚሁ አጋጣሚ። ጥሩ። የካሬ አማራጮቻችን ከትናንሽ ሱቆች እስከ ትላልቆች አሉ። ያ ማለት ከ30 ካሬ እስከ 1400 ካሬ ድረስ አዘጋጅተናል። ሱፐርማርኬት ለሱፐርማርኬት አገልግሎት የሚፈልጉም ኦር ደግሞ ለጂም ለስፓ አገልግሎት የሚፈልጉ ሰዎች እስከ ትላልቁ ሱቆች ድረስ አዘጋጅተን ጨርሰናል። ምናልባት እንደምታዩ 100% ያለቁት ናቸው እነሱ። እሱን አዘጋጅተን ያለነው ምናልባት የባንኩም የጀመረውን ከዛ አንጻር ስለሆነ ትላልቅ እነ ሬስቶራንት አገልግሎት የሚውሉትም ምናምን እነሱም በተጨማሪነት ለሽያጭ የሚቀርቡ ናቸው። እነሱንም ጭምር መግዛት የሚቻልበት ሲቹዌሽን አለ ማለት ነው። አንድ ጥያቄ የመጨረሻ ጥያቄ ልጠይቅ ለተመልካቾቻችንም እንዲሁም ደግሞ ይሄንን አይተው ወይም ፕሮግራም አይተው ለሚገዙ ደንበኞቻችን እስቲ ስለ አፓርትመንት ስለ ሱቆቹ እንዲሁም መግዛት ሲኖርባቸው እንዴት ነው የሚያደርጉት? እሱን ነገር እስቲ። ጥሩ። ምን መሟላት አለበት? በጣም አሪፍ።
ያው እንደ ኮንሰልታንት ደስ የሚል ጥያቄ ስለጠየቅሽኝ ደስ ብሎኛል። እንግዲህ በዚህ እንደ አለምገነት ሪል ስቴት ብቻ ሳይሆን የትኛውም ቦታ ላይ ደንበኞቻችን ቤት ከመግዛታቸው ወይም ደግሞ ሱቅ ከመግዛታቸው በፊት ሊያስተውሏቸው የሚገቡ ዋነኛ ነገሮች አሉ። እንግዲህ የመጀመሪያው ዴሊቨሪ ታይም፣ ያ ማለት ኮንስትራክሽን ሂደቱ በምን ያህል ጊዜ እየተገነባ ነው የሚገኘው የሚለው ማየት ያስፈልጋል። ከዛ በተረፈ የካምፓኒው ባክግራውንድ ማየት ወይም ደግሞ የኋላ ታሪኩን መመልከት እጅግ በጣም ጠቃሚ ነገር አለ። ቢኮዝ እንግዲህ የኋላ ታሪካቸውን ስንመለከት የካምፓኒዎችን ምንን ትረስትን ቢልድ እናደርጋለን። ያ ማለት እንግዲህ ለምሳሌ ግንባታ ላይ የሚገኝ አንድን አፓርትመንት ወይም ደግሞ ሱቅ ስትገዢ ይሄ ሰው ወይም ደግሞ ይሄ ካምፓኒ ያስረክበኛል የሚለው ማመን መቻል አለ። እሱን ለማድረግ የመጀመሪያው ካምፓኒ ባክግራውንዱን ማየት፣ ከዛ በተጨማሪ ምን አጋዥ የሆኑ ቢዝነሶች አሉት ይሄ ካምፓኒ የሚለውን ቼክ ማድረግ ያስፈልጋል። ከዛ ውጭ ደግሞ የኮንስትራክሽን ሂደቱ ጥራቱን ማየት ያስፈልጋል። እንግዲህ ጥራቶች ስንል ቅድም እንደነገርኩሽ እኛ አለምገነት ሪል ስቴት ላይ የምንሰራበት ጥራት እጅግ የተለየ ነው። ቢኮዝ አሁን ከተማው ላይ በጣም ከተለመደው ወጣ ያለ የግንባታ ሂደት ነው እየተከተልን ነው። ስለዚህ ከዛ አንጻር በምን ያህል ጥራት እየተገነባ ነው የሚለውን ቼክ ማድረግ ያስፈልጋል። ከዛ በተጨማሪ ግን አፎርደብል ፕራይስ ዋነኛው ነገር ነው። ቢኮዝ አንድን ቤት ሱቅ ለመግዛት ስትፈልጊ አፎርደብል ነው ወይ ኪሴን ያማከለ ነው ወይ የሚለውን ማሰብ ያስፈልጋል። እንግዲህ በተጨማሪ ደግሞ ኮንሰልት መደረግ ማማከር የሚፈልጉ ሰዎች ደግሞ ቢሮችን ድረስ በመምጣት ኦፕን ነው ቢሮችን ለማንኛውም ደንበኛ ሰው መጥቶ ሊያማክረን ይችላል። እንግዲህ ዋይጂ ሆሞችን ይህን ነገር መታችሁ ካምፓኒያችንን በመጎብኘታችሁ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። የነበረን ቆይታ ይህንን ይመስላል። እነሱን ኮንታክት ማድረግ የምትፈልጉ መግዛት የምትፈልጉ ሰዎች ታች በምናስቀምጥላችሁ ስልክ እንዲሁም ደግሞ ቴሌግራም፣ ዋትስአፕ፣ ቫይበር ላይ እነሱን ማግኘት ይችላሉ። የዛሬው ቆይታችን ይህንን ይመስል ነበር። እናመሰግናለን።